በእርግጠኝነት እነዚህን 6 የኤዲቲንግ ቲፖችን ስታገኙ የቪዲዮ ኤዲቲንግ ስኪላችሁ አንድ ስቴፕ ከፍ ይላል። እመኑኝ፣ የቪዲዮቻችሁም ሳቢነት እና የኦዲየንስ አቴንሽን ካፕቸር ማድረጋችሁ ፓወር በጣም ይጨምራል። እንግዲህ በዚህ ዘመን ስለ ቪዲዮ ኤዲቲንግ አስፈላጊነት እያወሩ ጊዜ ማጥፋት ብዙ አያስፈልግም። ምክንያቱም ከአስፈላጊነቱም አልፎ በጣም ግዴታ እየሆነ እየመጣ ስለሆነ እሱ ራሳችን ቪዲዮ ኤዲት እያደረግን ስናገኝ ብቻ ነው የሚገባን እና አሁን ወደ ጉዳያችን ስንገባ ቪዲዮቹን ቦሪንግነት ወይ አሰልቺነትን የሚቀንሱ 6 የካፕካት ቲፖችን ስለምነግራችሁ ላይክ በማድረግ ቪዲዮን ጀምሩት ብዬ አላዝጋችሁም። ያው ከተመቻችሁ ብቻ ላይክ ቻናል አዲስ የሆናችሁት ደግሞ እንደዚህ አይነት ጠቃሚ ነገር ይዤላችሁ ስለሆነ መጣ ሰብስክራይብ በማድረግ ቤተሰብ ይሁኑ። መጀመሪያ ላይ የማሳያችሁ ካውንትዳውን ታይመር ሲሆን ይህም ለኦዲየንሳችሁ የሆነ ነገር ለማድረግ ምን ያክል ታይም እንደሚወስድባችሁ ለማሳየት የምትጠቀሙት ይሆናል። ይህን ለመስራትም ቪዲዮአችንን ታይም ላይ አድ ካደረግን በኋላ ቴክስት አድርገን አኒሜት ማድረግ ብቻ ነው የሚጠበቅብን። እንዴት እንደሆነ ላሳያችሁ። ቪዲዮውን አድ አደረግን፣ ዲፋልት ቴክስት ኦ ብለን አስገባን ጽፈን፣ ከዛ ወደ አንዱ ጥግ አስጠግተን ሳይዙን ከፍ እናደርጋለን። ከዛ አኒሜሽን ስር ሄደን ክሎክ ዋይፕ የሚለውን መርጠን ዱሬሽኑን 5 ሰከንድ አደረግን። ከዛ ራይት ክሊክ ነክተን ኮምፓውንድ ክሊፕ ክሬት እናደርግለታለን። ቀጥለን ክሊፕን ሪቨርስ አድርገን የሚያምር ታይመር ሰራን ማለት ነው እንደዚህ። ቀጥሎ ደግሞ ማሳያችሁ ፎልስ ሙቪንግ ካሜራ ሲሆን ይሄኛው ደግሞ ከአንድ አንግል ብቻ የቀረጻችሁትን ወይም ደግሞ ሹትን የወሰዳችሁትን ሙቪ እያደረጋችሁ እንደወሰዳችሁት አድርጋችሁ ለማቅረብ ወይም ለማሳየት ቪዲዮችን ለማሳመር ይጠቅማችኋል። ይህን ለመስራት ደግሞ ቪዲዮችን ዙም አድርጋችሁ ወደ አንድ ጥግ ታስጠጋላችሁ። ከዛ አሁን እንደማሳያችሁ ኬፍሬም ተጠቅማችሁ ፖዚሽኑ ትቀይራላችሁ። አድ ያደረግነውን ቪዲዮ ዙም አደረግን። ስፔስ እንዳይቀር ቼክ ማድረግ አለብን እዚህ ጋር። ከዛ እዛው አንዱ ጥግ ላይ እንዳለ የፖዚሽን ኬፍሬም አድርገን የክሊፑ መጨረሻ ላይ ሄደን ደግሞ አንዱን ጥግ አስተግተን ራሱ ኬፍሬም አድ እንዲያደርግልን እናደርጋለን። ከዛ ፋይናል ሪዛልት ይህን ይመስላል። ሶስተኛው ማሳያችሁ ደግሞ ቴክስት ቢሃይንድ የሚባል ኢፌክት ሲሆን ይሄኛው ደግሞ 3D እና ሪል በሚመስል መልኩ ቴክስታችሁን ከጀርባ በማድረግ ማራኪ የሆነ ሲን ለመፍጠር ያስችላችሁ። ይህን ለማድረግ ስቴፖቹ መጀመሪያ ቪዲዮን ዱፕሊኬት እናደርጋለን። ከዛ ኦቨርላይ እናደርጋለን። ቴክስት ማን ላይ ያስገብተን ኦቨርላይ የሆነውን ቪዲዮ ባክግራውንዱን እናጠፋለን። እስኪ አብረን ቪዲዮን ዱፕሊኬት አድርገን ከዛ ኦቨርላይ እናደርጋለን። ቴክስት መሀሉ እናስገባለን። ከዛ ከላይ ኦቨርላይ የተደረገውን ወይንም ደግሞ አባቭ ያለውን ቪዲዮ ባክግራውንድ ሪሙቭ እናደርጋለን። አሁን አልቋል። ከዛ ቴክስቱን ደግሞ ለማሳመር ታይፕራይተርን አስገብተን ፋይናል ሪዛልቱ ይህንን ይመስላል። ሌላ የማሳያችሁ ደግሞ ሙቪ እያደረገ ያለን ሰው ፊቱን ማስክ ለማድረግ ብለር አደረግን ነው። ይሄኛው ቪዲዮ ላይ ፊቱ እንዳይታይ የፈለጋችሁትን ሰው ለመሸፈን ይጠቅማችኋል። ስቴፖቹም ቪዲዮን ዱፕሊኬት ማድረግ፣ ከዛ ኦቨርላይ አድርገን ከላይ ያለው ላይ ብለር አድ ማድረግ፣ ብለሩን ደግሞ ኢንቴንሲቲውን መጨመር፣ ብለር የሆነ ቪዲዮ ላይ ሰርክል አድ ማድረግ፣ ከዛ ፖዚሽኑን ማስተካከል ብቻ ነው። አብረን ለማየት ያክል ዱፕሊኬት ያደረግን ቪዲዮን ከዛ ኦቨርላይ ያደረግን ከላይ ያለው ቪዲዮ ላይ ብለር ኢፌክቱን ድራግ አድርገን እናስገባለን። ከዛ ብለር ኢንቴንሲቲውን እንደዚህ ጨምረን ራይት ክሊክ ነክተን ኮምፓውንድ ክሊክ እንሰራለታለን። ከዛ ሰርክል ማስክ እንደዚህ አድ ስናደርግ ሌላውን ፓርት ስተው የሆነች ትንሽዬ ሰርክል ብቻ ነው እንትን የሚያደርግል ሰርክሏን ብለር የሚያደርግልን። ወደ መጀመሪያው ታይምላይናችን ተመልሰን የኤክስ እና ዋይን ፖዚሽን ኪፍሬም እናስገባለታለን። ከዛ ቪዲዮውን ፕላይ አድርገን ፊቱ በተንቀሳቀሰ ቁጥር ማስኩን አብረን እናንቀሳቀሳለን። ራሱ ኪፍሬሙ እያስገባልን ይሄዳል ማለት ነው። ከዛ ፋይናል ሪዛልት ይህንን ይመስላል። ሌላው ገራሚ ኢፌክት ደግሞ ቴክስት ሃይላይት ሲሆን የፈለጋችሁትን ቴክስት ከመሃል ጎላ አድርጋችሁ ለኦዲየንሳችሁ ለማሳየት ይጠቅማችኋል። እንደ ከዚህ በፊቱ ቪዲዮን ዱፕሊኬት አድርገን ኦቨርላይ ካደረግን በኋላ ከላይ ያለውን ነክተን አድጀስትመንት ስር እንገባን ኤክስፖዠሩን እንቀንሳለን። ቀጥለን ራሱ ከላይ ላለው ቪዲዮ ሬክታንግል ማስክ አድ ካደረግን በኋላ ሃይላይት ለማድረግ በምንፈልገው ጽሁፍ አድጀስት እናደርግና አሁን ሪቨርስ የሚለውን ስትነኩ የፈለጋችሁትን ጽሁፍ ሃይላይት አድርጎ ያኛውን ደግሞ ማርጂን ውስጥ ያስገባዋል ማለት ነው። አሁን የቀረን ከየቱ ጋር ጀምሮ ሃይላይት ያደርገው የሚለው ስለሆነ ከዋናው ቪዲዮአችን ጋር ታይሙን አድጀስት እናደርጋለን ማለት ነው። ከዛ ሲገባ ፏ ብሎ እንዲገባ ደግሞ አኒሜሽን እናደርግለታለን ለቪዲዮ ኦቨርላይ የተደረገው ቪዲዮ ማለት ነው። የመጨረሻው ስፕሊት ስክሪን መስራት ይሆናል። ይሄ ደግሞ ሲኖቻችሁ ውስጥ ከተለያዩ ቦታ የሆኑ ያሉ ነገሮችን በአንድ ስክሪን ለማሳየት ይጠቅማል። ይሄን ለመስራት ቪዲዮቹን ካፕካት ላይ በማስገባት የመጀመሪያውን ድራግ አድርገን ሜን ታይም ላይ እናደርግና ሆሪዞንታል ማስክ አድርገንለት እንደዚህ እናዞራለን ማለት ነው። ለማሳመር ትንሽ ሸፈፍ አድርገን ሁለተኛውን ደግሞ ኦቨርላይ ካደረገን በኋላ መሀል ላይ በሚረር ማስክ እናስገባለን። ከዛ አሁንም ሁለተኛው ኦቨርላይ እናስገባና የሶስተኛውን ቪዲዮአችንን ማለት ነው ሆሪዞንታል ማስክ
ተጠቅመን እንደዚህ እናዞራለን። በደንብ አስተካክለን ከጨረስን በኋላ ሶስቱንም ቪዲዮ ታማቸውን እኩል አድርገን ጨርሳለን ማለት ነው። ፋይናል ሪዛልት ይሄን ይመስሉ ነበሩ ቲፖቼ። በእርግጠኝነት ቪዲዮ እንደወደዳችሁ ተስፋ አድርጋለሁ። ላይኳን ጫን። ድጋሚ እንድንገናኝ ደግሞ ሰብስክራይብ በተኗን። ባይ ባይ።